በፊትህ ባለሟልነትን አግኝቼ እንደሆነ እባክህ መንገድህን አሳየኝ። አንተ ይህን ሕዝብ ትመራለህ ትለኛለህ፣ ከማን ጋር ሁኜ ሕዝቡን እመራዋለሁ የሚል ጥያቄ ነቢየ እግዚአብሔር ሙሴ አቅርቧል። መንገድ ምንድን ነው? በክርስትና አስተምሮ በመጽሐፍ ቅዱስ አተረጓጎም መንገድ ብዙ ምስጢር አለው። ክርስቲያኖች የመጀመሪያው መንገድ ማለት ሃይማኖት ማለት ነው። ሃይማኖት ማለት ሀለወተ እግዚአብሔርን ባህሪ እግዚአብሔርን ማወቅ፣ መግቦተ እግዚአብሔርን ማወቅ፣ ፍትሐ እግዚአብሔርን ማወቅ፣ ጽድቀ እግዚአብሔርን ማወቅ ማለት ነው። የሰው ልጅ ጥያቄውን ሲያሳምር ነው መልሶ የሚያምረው። ጥያቄያችን ስተት ከሆነ ትክክለኛ መልስ አይመጣም። አስተማሪም ሲፈትን ጥያቄውን ካበላሸ ተማሪ አይመልሰው። ማንም ሰው ሲነሳም እግዚአብሔርን ያስባል፣ ሲተኛም እግዚአብሔርን ያስባል። ታዲያ በፊቱ ስንቆም ምን እንደምንጸልይ መጀመሪያ ማወቅ ያስፈልጋል። ምን ጠይቀውን ጥያቄያችንን ማወቅ ያስፈልጋል። ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶች፣ ሊቃውንተ ቤተ ክርስቲያን፣ ቀሳውስት፣ ዲያቆናት፣ ምእመናን፣ ምእመናት በልዑል እግዚአብሔር ስም እንደምን ዋላችሁ? አሜን። በሀብት ስቦ በረድኤት አቅርቦ ምንም ባይገባን ንጹሐን ባንሆን በንጹሐኑ ቦታ ምንም ቅድስናው ባይኖረን በተቀደሰው ቦታ ቅዱሱ አምላካችን እግዚአብሔር በትዕግስቱና በቸርነቱ ስላቆመን ስሙ ዛሬም ዘወትርም የተመሰገነ ይሁን። አሁንም ቃሉን ሰምተን ከኃጢአት ወደ ጽድቅ ከክፋት ወደ በጎነት እንድንመለስ ልቡናችንን ያብራልን። ከእኔ ጋር በሚኖረን ጊዜ ለትምህርታችን መነሻ የሚሆነን በኦሪት ዘጸአት ምዕራፍ 33 ቁጥር 13 ላይ የሚገኝ የእግዚአብሔር ቃል ነው። መንገድህን እባክህ አሳየኝ፣ መንገድህን እባክህ አሳየኝ። ይህንን ጥያቄ የእግዚአብሔር ወዳጅ ሊቀ ነቢያት ሙሴ ነው ያቀረበው። በፊትህ ባለሟልነትን አግኝቼ እንደሆነ እባክህ መንገድህን አሳየኝ። አንተ ይህን ሕዝብ ትመራለህ ትለኛለህ፣ ከማን ጋር ሁኜ ሕዝቡን እመራዋለሁ የሚል ጥያቄ ነቢየ እግዚአብሔር ሙሴ አቅርቧል። ጥያቄዎች ሁሉ በጣም የሚገርሙ ናቸው። መንገድህን አሳየኝ የሚል ጥያቄ አቅርቧል። ምንድን ነው መንገድ? ሙሴ የት መሄድ አስቧል? የግብፁን ወደ እስራኤል የሚደረገውን ጉዞ እንደሆነ ጀምሮታል። እየተጓዘ እያለ መንገድ ላይ ነው ይህን ጥያቄ የጠየቀው። ስለዚህ የምድራዊ ጉዞ እንዳልሆነ በጣም ግልጽ ነው። ምድራዊውን ጉዞ እግዚአብሔር አምላካችን መልአኩ ቅዱስ ሚካኤልን ከፊት አድርጎ እንዘ ሚካኤል የሐውር ቅድመ ትዕይንቶሙ ለእስራኤል፣ ቅዱስ ሚካኤልን ከፊት አድርጎ 7 ደመና አዞ ያ ደመና በፊት በኋላ በቀኝ በግራ በላይ በታች ሆኖ አንዱ መንገድ ጠራጊና መንገድ መሪ ለሌሊት ደግሞ መብራት ሆኖ እያገለገለ ረጅም ጊዜ መርቷቸዋል። አሁን የመጀመሪያቸው አይደለም። ከግብፅ ከወጡ ከረጅም ጊዜ በኋላ ነው ነቢየ እግዚአብሔር ሙሴ ይህንን ጥያቄ ያቀረበው። ስለዚህ ይህን ጥያቄ ስንመለከት ምድራዊ ጉዞ እንዳልሆነ ይገባናል ማለት ነው። ከግብፅ ወደ ከነአን የሚደረገውን የመሬቱን መንገድ ግለጥልኝ እያለው አይደለም። ያንማ 7 ደመና አዞ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት፣ ቀን በደመና አምድ ይመራቸዋል፣ ሌሊት ደግሞ አምደ ብርሃን ሆኖ ያበራላቸዋል። ስለዚህ የቀን ከግብፅ ወደ እስራኤል የሚደረገው ጉዞ ላይ ከራሳቸው ጥፋት በስተቀር እግዚአብሔር ያጎደለው ነገር የለም። እንዲህ ከሆነ የሙሴ ጥያቄ ሌላ ነው ማለት ነው። መንገድህን እባክህ አሳየኝ አለው። ሙሴ እንግዲህ መንገድ ምን ማለት እንደሆነ እናያለን። ዋናው የትምህርታችን ርዕስ መንገድ ምንድን ነው የሚለውን
ተነጋግረን መጨረስ ነው። ከዛ አናልፍም። ግን ሙሴ በጣም የሚገርም አራያነት ያለው አባት ስለሆነ ሌሎች የሚገራርሙ ጥያቄዎቹንም ማየት በጣም መልካም ነው። የሰው ልጅ ጥያቄውን ሲያሳምር ነው መልሶ የሚያምረው። ጥያቄያችን ስተት ከሆነ ትክክለኛ መልስ አይመጣም። አስተማሪም ሲፈትን ጥያቄውን ካበላሸ ተማሪ አይመልሰው። ኦልሬዲ ጥያቄው ስተት ነው፣ ዲስኳሊፋይ ነው፣ የማይሆን ጥያቄ ስለሆነ። ጎበዝ ተማሪ እንኳ ቢመልሰው በግምት ነው የሚሆነው፣ ከጥያቄው ጋር አይቀራረብም። ምክንያቱም ጥያቄው መጀመሪያው ተሳስቷላ። በክርስትናም ሁልጊዜ ለጸሎት እንቆማለን። በፊቱ እንድንቆም ተነግሮናል። እግዚአብሔር አምላክን በፊቱ ቁሞ በጸሎት መጠየቅ የዘወትር ስራችን ነው የአንድ ክርስቲያን። ይህን የማያደርግ ክርስቲያን አይባልም። ሁልጊዜ በአባታችን ፊት ለጸሎት መቆም ተገቢ ነው። መቼስ ሰው በአንድ ቤት እየኖረ ከእናት ከአባቱ ጋር እየኖረ ከእናቱ ከአባቱ ጋር ካልተነጋገረ ጸብ አለ ማለት ነው አይደለ? ተኳርፈዋል። እንዴትስ ይቻላል? ከእናት አባት ጋር እየተኖረ ያለ አንድም ንግግር አይሆንም። አሁን እኛ ክርስቲያኖች ነን። በክርስቶስ ቤት ነው የምንኖረው፣ በቤቱ ነው የምንኖረው፣ ከአባታችን ጋር ነው የምንኖረው። ከአባታችን ጋር ስንኖር ከአባታችን ጋር ሳንነጋገር አይሆን። የማንነጋገር ከሆነ ወይ መስማትና መናገር የማንችልበት መንፈሳዊ ሕመም ውስጥ ደርሰናል፣ ወይ ደግሞ አባታችን ጋር ተጣልተናል ማለት ነው። የማይጸልይ ሰው እንደዚህ ነው። በግልጽ በሆነ ቋንቋ ሲተረጎም ከአባቱ ጋር እየኖረ ከአባቱ ጋር የማይነጋገር ወይ ከአባቱ ጋር የተጣላ ላይነጋገር የተማማለ ወይ ደግሞ መስማትም መናገር ያቃተው ሰው ነው እንጂ መስማት መናገር እየቻለ ከአባቱ ጋር በአንድ ቤት እየኖረ የማይነጋገር ሰው የለም። ጸሎት ማለት ይሄ ነው። እርግጥ ነው ጸሎታችንም መነጋገር ነው። ሁልጊዜም እንደው የግድ ጸሎት ለመጸለይ የሆነ ጥያቄ ይኖርብን አይገባም። የሆነ የምንፈልገው ነገር ሲኖር ብቻ አይደለም እግዚአብሔር ጋር ንግግር ነው። ከአባታችን ማታ ቁጭ ብለን ቤት ከእናት አባቶቻችን ጋር የምንነጋገረው ምንም አይነት የተለየ የምንጠይቀው ጥያቄ አይደለም። በቃ መነጋገር ስላለብን ነው። የፍቅር ንግግር ነው። ደስ እያለን ስለዋልንበት፣ ስላሰብነው፣ ስለሰራነው፣ ስላየነው፣ ስለሰማነው እናወራለን። ነገ ስለምናስበው፣ ነገ ስለምንሰራው እናወራለን። ማታ ምንም የተለየ ጥያቄ አይኖርብንም። ልጅ ከአባቱ ጋር የሚያወራው ከረሜላ ሲፈልግ ብቻ አይደለም። ደብተር፣ እስክሪብቶ፣ ልብስና ጫማ፣ ቦርሳ ሲፈልግ ብቻ አይደለም። እንዲሁ ያወራል። ክርስቲያኖች ወደ እግዚአብሔርም በፊቱ ለጸሎት ለመቆም በቃ በሕይወታችን የተለየ ጥያቄ መኖር አይጠበቅበትም። ይሄማ ከሆነ እግዚአብሔርን የምንፈልገው ለሆነ መፍቅድ ነው ማለት ነው። አንዲት ነገር ስኖርብን ሩጠን እባክህ ይችን ስጠኝ፣ እንደሱ አይደለም። በቃ አባታችን ነው። በጠዋትም በማታ ምን እንነጋገረዋለን ፊት ለፊት በፊታችን እንደቆመ አስበን እግዚአብሔር የሌለበት ቦታ ስለሌለ ምሉ ስለሆነ በዓለሙ በፊታችን እንደቆመ አድርገን ሁልጊዜ ጠዋትም ማታም ባደረሰን ሰዓት እግዚአብሔርን የፍቅር ንግግር እንናገረዋለን፣ እናመሰግነዋለን። ስላደረገልን ነገር እናመሰግነዋለን። ስርየተ ኃጢአትን እንለምነዋለን። ደግሞ የምንፈልገውም ነገር ካለ እንጠይቀዋለን። እሱ ራሱ የዕለት እንጀራችን ስጠን ዛሬ በሉ ብሏል። ነውር አይደለም። ሁልጊዜ ግን የዕለት እንጀራ ብቻ አይደለም ጸሎት። ምስጋናም ስምህ ይቀደስ አለ፣ መንግስት ትምጣም አለ፣ የታባአን እግዚኦ ውስጥ ወደ መከራ አታግባንም አለ። ብዙ ነገር አለውና መነጋገር ተገቢ ነው። እና ልጅ ጥሩ መልስ የሚያገኘው ከአባቱ ጥሩ ነገር ቢጠይቅ ነው። ግን አባቱን የሚያሳዝን እናቱን የሚያስቀይም ነገር የሚያነሳ ልጅ ዝርብጥ ምን አይነቱ ነው? እንደ አይነት ጥያቄ ደግመህ እንዳትጠይቀኝ ነው የሚባለው። ወደ እግዚአብሔርም ስንቀርብ እግዚአብሔርን የማያሳዝንና የማያስከፋ ተገቢ የሆነ ጥያቄ ያስፈልጋል። እና ሙሴ በእውነቱ በዚህ በኩል አራያችን ነው፣ ትልቅ አባታችን ነው። ይህንን መንገድ በማሳየት እግዚአብሔር አምላካችን ሙሴን ወደ ግብፅ ሕዝቡን እንዲያወጣ በላከው ጊዜ ሙሴ የሚገራርሙ ጥያቄዎችን ያነሳ ነበረ።
መጀመሪያ ያነሳው ጥያቄ እሺ ልሂድ ግብፅ፣ ግን ማን ላከኝ እላለሁ? ከግብፅ ምድር የሚያወጣችሁ የአባቶቻችሁ አምላክ ላከኝ ስል ማን ነው? ስሙ ማን ነው ባሉኝ ጊዜ ምን መልስላቸዋለሁ አለ። በእውነቱ በጣም የሚገርም ጥያቄ ነው የጠየቀው ሙሴ። የሚገርም ጥያቄ። ስለዚህ እግዚአብሔር ተገቢ የሆነ መልስ ሰጠው። ተገቢ የሆነ መልስ ዘሃሎ ወይሄሉ በሎሙ ዘሃሎ ወይሄሉ የላከኝ ያለና የሚኖር ነው በላቸው። ዘሃሎ ወይሄሉ ፈኖኒ ሀቤክሙ ያለና የሚኖር ወደ እናንተ ላከኝ። ጥያቄው መልካም ነበረ፣ መልሱ በጣም መልካም ነው። ያለና የሚኖር እንደ ፈርዖን የማይሞት እስራኤል አሁን በፈርዖን ገናና ንጉሥ ያውቃሉ። ግን አንዱ ንጉሥ ሞቶ ሌላው ንጉሥ ተተክቶ አንዱ አልፎ አንዱ መጥቶ ነው፣ ይሄኛውም ያልፋል። እንደገና ደግሞ የሚያስጨንቃቸው ፈርዖንም እነሱ ከግብፅ ሲወጡ ባሕረ ኤርትራ ላይ ሰጥሟል። እንዲህ ያለ የሚያልፍ ንጉሥ ያውቃሉ። ሙሴን የላከው የጠራቸው ንጉሥ ግን የማያልፈው እግዚአብሔር ስለሆነ ዘሃሎ ወይሄሉ ያለና የሚኖር ወደ እናንተ ላከኝ በላቸው አለው። ወደ እናንተ ላከኝ። አሁን ሙሴ መልሱን አገኘ። በጣም ጥሩ። ከዛ ዝቅ ብሎ እግዚአብሔር የአባቶቻችሁ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ በላቸው፣ ለዘላለም ስሜ ይህ ነው አለው። መጀመሪያ ግብሩን ህላዌውን፣ ቀጥሎ ስሙን ነገረው። ያለና የሚኖር ብሎ ዘላለማዊነቱን ጥንት መነሻ ኋላም መድረሻ የሌለው መሆኑን ዘሃሎ ወይሄሉ ያለና የሚኖር። ምክንያቱም የሚያወጣችሁ ማን ነው ለመሆኑ? ከፈርዖን እጅ የሚያወጣን ከግብፅ የሚያወጣን እንዲህ ማን ነው ምናምን ብለው እንዳይጠራጠሩ፣ እንደ ፈርዖንም ሟች ንጉሥ እንዳይመስላቸው ያለና የሚኖር ነው ወደ እናንተ የላከኝ በላቸው አለው። በህላዌው እንዳይጠ ከዚያ በኋላ ግን ስሙን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ነው የላከኝ፣ ለዘላለም ስሜ ይህ ነው አለው። ማን ልበል ብሎ ጠይቆ ስለነበረ በኋላ ደግሞ እኔ ግን እኮ ትንሽ ሙሴ አንደበቱን ያዝ ያደርገዋል። ይሄ በተፈጥሮ ነው። አከናውኖ መናገር አይችልም እና ትንሽ መናገር ይሳነው ነበረ። ጨርሶ መናገር የማይችል አይደለም፣ ግን መላሱን ያዝ ያደርገው ስለነበረ እኔ ከንፈሬ ንግግሬ የጠራ አይደለም፣ በእውነቱ በትልቅ ሰው ፊት ቁሜ መናገር እችላለሁ የሚል ጥያቄ አነሳ። ግድ የለህም ወንድምህ አሮን አፍ ይሆናል አለው። አሮን አከናውኖ መናገር ይቻላል እና አራያ የሚሆን ለክርስቲያኖች አራያ የሚሆን ሰው ነው። ይሄንን እንግዲህ አሁን የምላችሁን ታሪክ በኦሪት ዘጸአት ምዕራፍ 3 ከቁጥር 11 ጀምሮ ጥያቄዎቹን አከታትሎ ሲጠይቅ እግዚአብሔር መልስ ሲሰጠው እናገኛለን። ስሙን ሲጠይቅ ስሙን ነገረው። አንደበቴ ችግር አለበት ሲል አሮንን ሰጠው። ለመሆኑ ወደ ፈርዖን የሚሄድ እስራኤልን የማወጣ እኔ ማን ነኝ ሲል እኔ ካንተ ጋር እሆናለሁ አለው። ማን ካንተ ጋር ይሆናል አለው? እኔ በሉ እስኪ ካንተ ጋር እሆናለሁ። በእውነቱ ወንዶች አንደበት የላችሁም እንዴ? እኔ በሉ እስኪ ካንተ ጋር እሆናለሁ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል ቅዱስ ጳውሎስ እኮ። ለእግዚአብሔር ምስሌነ መኑ ይክለነ፣ ማን ነው የሚያቆመን? ማን ነው የሚከለክለን? ምን አይነት ኃይል ነው የሚበረታታብን? እግዚአብሔር ከኛ ጋር ከሆነ ይላል ቅዱስ ጳውሎስ። እና አሁን ሙሴ የጠየቀውን ስሙን አወቀ፣ የአንደበቱን መፍትሄ አገኘ። ደግሞ የእሱን ደካማነት ቢገልጽም እኔ ብርቱ አምላክህ ካንተ ጋር እሄዳለሁ ስላለው ህዝቡን ሊያወጣ ወደ ግብፅ ሄደ እና ሙሴ ጥያቄ ማቅረብ የሚችል ብልህ መምህር ነው። ስለዚህ ክርስቲያኖች እግረ መንገዱን ወደ ቤተ እግዚአብሔር ስንመጣ እዛው ቤታችንም ለጸሎት ስንቆም ማታም ጧትም፣ መቼም ክርስቲያን ጧትና ማታ እግዚአብሔርን እንደው አቡነ ዘበሰማያት ሚኒመም እንደው የመጨረሻ አቡነ ዘበሰማያት ሳይል ከተኛ ይሄ ምኑን ክርስቲያን ይባለዋል? ሲተኛ አንድ አቡነ ዘበሰማያት
አንድ አቡነ ዘበሰማያት እኮ በጣም 2 ደቂቃ እኮ አይፈጅም። አቡነ ዘበሰማያትና በሰላመ ቅዱስ 2 ደቂቃ የሚፈጁ ጸሎቶች አይደሉም። ቢያንስ ሲተኛና ሲነሳ ይሄን ያላደረሰ ክርስቲያን ምኑን ክርስቲያን ይባለዋል? እኔ ደክሞኝ እንድብኝ ምናምኑኝ የለም። ሴት ነኝ፣ ወንድ ነኝ፣ ካህን ነኝ፣ ጨዋ ነኝ አይባልም። ማንም ሰው ሲነሳም እግዚአብሔርን ያስባል፣ ሲተኛም እግዚአብሔርን ያስባል። ታዲያ በፊቱ ስንቆም ምን እንደምንጸልይ መጀመሪያ ማወቅ ያስፈልጋል። ምን ጠይቀውን ጥያቄያችንን ማወቅ ያስፈልጋል። የማይሆን ጥያቄ እንዳንጠይቀው፣ እግዚአብሔርን የሚያሳዝን ደስ የማያሰኝ ደግሞ አንዳንዴ የሞኝ ጥያቄም እንዳናቀርብ። አንድ ጊዜ ጌታችን ሲያስተምር አንዲት ሴትዮ መታ በጣም የሚገርም ጥያቄ ጠየቀችው። እንደው ታሪኩን እንዳላበዛባችሁ ልጆቼ አለች በቀኝና በግራ እንዲሰቀሉ ፍቀድ አለችው። እሷ ሹመት መስሏታል፣ አላወቀችም። ክርስቶስ እንደሆነ የሚነግሰው በመስቀል ነውና በነገስክ ጊዜ አንዱ በቀኝህ አንዱ በግራህ እንዲሆን ፍቀድ አለችው። ክርስቶስ የሚነግሰው በምንድን ነው ብያችኋለሁ? የሚነግሰው በምንድን ነው? በመስቀል። አሁን እቺ ሴትዮ አንዱ ልጄ በቀኝህ አንዱ ልጄ በግራህ ይሁን ስትል ምን ማለቷ ነው? ልጆቼ በቀኝና በግራ ይሰቀሉ ማለቷ ነው። እሷ ግን ሹመት መለመኗ ነው ለልጆቿ። አልገባትም። ክርስቶስ ምድራዊ ሹመት ሊያድል ቀኝ አዝማች ግራ አዝማች ሊሾም አልመጣም። የመጣው ሰማያዊ መንግስት ሊያድል ሰማያዊን ሹመት ሊሾም ነው። ሰማያዊን ርስት ሊያወርስ ሊያካፍል ነው እንጂ ምድራዊ ርስት ሊያካፍል አልመጣም። እና ሴትዮዋ ግን የማታውቀውን ጸሎት ይዛ ሄዳ ልጆቼ በቀኝና በግራ እንዲሰቀሉልኝ ብላ ጥያቄ አቅርባ አለ ጌታ። የምትጠይቁትን አታውቁ አለ፣ የምትለምኑትን አታውቁ አለ። ይህች ሴትዮ የዮሐንስ ወንጌላዊና የያዕቆብ ሐዋርያ እናት ናትና እናቲቱ ጥያቄ ስለማታውቅ ጌታችን ሲሰቀል እመቤታችን ቅድስት ድንግል ማርያምን ልጅ ሁኚው ማነው እናት ሁኚው አላት። እናቲቱ አታውቅም፣ ከንቱ ልመና ነው የምትለምነው። አንቺ በጎ የምትለምኚው እናቴ ለዮሐንስ እናት ሁኚው አንተም ልጅ ሁናት ብሎ ያችን እናቲቱን ለእመቤታችን ሰጠው ዮሐንስ ወንጌላዊን። ከዚያ በኋላ ዮሐንስ አብሮ እመቤታችን ጋር ነው የኖረው። ስለዚህ የምንጠይቀውን ማወቅ ያስፈልጋል። ሙሴ ለዚህ አራያችን ነው። አሁን ወደ ተነሳንበት እንመለስና ሙሴ በፊትህ ባለሟልነትን አግኝቼ እንደሆነ እባክህ መንገድህን አሳየኝ አለ። መንገድ ምንድን ነው? በክርስትና አስተምሮ በመጽሐፍ ቅዱስ አተረጓጎም መንገድ ብዙ ምስጢር አለው። ክርስቲያኖች የመጀመሪያው መንገድ ማለት ሃይማኖት ማለት ነው። ምን ማለት ነው? መንገድ ምንድን ነው? ሃይማኖት ማለት ነው። ሃይማኖት መንገድ ተብሎ በብዙ የመጽሐፍ ቅዱስ ክፍሎች ተጠቅሶ እናገኘዋለን። ስለዚህ መንገድህን ግለጽልኝ የሚለው ይሄንን ነው። በእርግጥ የበለጠ ከፍ ይላል። የሱ ባህሪህን ልወቅ ማለት ነው። የሙሴ ከፍ ይላል ትንሽ። ያው ነው ባህሪ እግዚአብሔርን ማወቅም ሃይማኖት ነው። ሃይማኖት ማለት ሀለወተ እግዚአብሔርን ባህሪ እግዚአብሔርን ማወቅ፣ መግቦተ እግዚአብሔርን ማወቅ፣ ፍትሐ እግዚአብሔርን ማወቅ፣ ጽድቀ እግዚአብሔርን ማወቅ ማለት ነው። ዘላለማዊነቱን፣ ረቂቅነቱን፣ ኃያልነቱን፣ ፍቅሩን፣ ትሕትናውን፣ ፈታሂነቱን፣ መሐሪነቱን፣ አዳኝነቱን፣ ቅድስናውን፣ ንጽህናውን ማወቅ ነው። እግዚአብሔርን ማወቅ ሃይማኖት ስለሆነ የሙሴ ጥያቄ አሁን ሃይማኖት ነው። በባህሪ ሆነ ልይህ የሚል ጥያቄ አቀረ። አይ ይህማ አይሆንም ብሎ እግዚአብሔር አምላክ ይህ ነገር እንደማይሆን በሚገባ አስረድቶታል። ግን ጥያቄው መልካም ጥያቄ ነው። ሃይማኖትን ግለጽልኝ ነው ያለው። ሃይማኖት መንገድ ስለሆነ አውቆ የሚካሄድበት መንገድ ነው። ሰው ብድግ ብሎ ዝም ብሎ ወደማያውቀው ሀገር አይሄድም። በጤናው ጤነኛ አይምሮ ከሆነና ሲወጣ ከቤቱ እዚህ ተነስቼ እዚህ ደርሼ ይሄን ሰርቼ እመለሳለሁ ብሎ ያሰበ ሰው ዝም ብሎ በማያውቀው መንገድ ይጓ አይልም። እንደዛ ካለ ወይ አይምሮ ችግር አለበት ማለት ነው። በተለይ ሃይማኖት ደግሞ በዘፈቀደ የሚካሄድበት መንገድ አይደለም። ክርስቲያኖች በትክክል አውቆ፣ ምክንያቱም የሃይማኖት መንገድነቱ ወደ መንግሥተ ሰማያት የሚያደርስ ወደ እግዚአብሔር የሚያደርስ ስለሆነ ወደ ግራም ወደ ቀኝም መንገድ እንዳንስት በትክክል እውነተኛውን መንገድ ይዞ መጓዝ ያስፈልጋል። ለዚህ ነው ሙሴ እባክህ መንገድህን ግለጥልኝ፣
እኔ የዚህ ህዝብ መሪ ነኝ፣ ህዝቡን ትመራለህ ትለኛለህ። ህዝቡን ለመምራት መጀመሪያ እኔ አንተ ትክክለኛውን ሃይማኖት ይዤ ማስተማር አለብኝ ማለት ነው። ይሄ ካህናት ጸሎት ነው፣ በእውነቱ የመምህራን ጸሎት ነው፣ የወላጆች ጸሎት ነው። ወላጆች መምህራን ናችሁ ለልጆቻችሁ። እናት ለልጇ፣ አባት ለልጁ መምህር ነው። ስለዚህ ሃይማኖቱን በሚገባ ማወቅ ያስፈልጋል ማለት ነው ልጆቹን ለመምራት። አለዛ ተያይዞ ገደል ነው። የሙሴ ጥያቄ ሃይማኖት ነው። ይህንን መንገድ ጠንቅቆ ማወቅ የሁሉም ተጓዥ ግዴታ ነው። ምክንያቱም ሁላችንም ተጓዦች ነን። የማይጓዝ የለም። በፊዚክስ ህግ አይደለም ሁሉም ነገር ሞሽን ላይ ነው በሚለው በዛ ሳይሆን በሃይማኖት ሁላችንም ወደ ህይወታችን ወደ ስጋዊ ህይወታችን ፍጻሜ ወደ መንግስተ ሰማያት ወይም ወደ ገሃነም ጉዞ ላይ ነን። መንገድ የሳትን እንደሆነ መንግስተ ሰማያትን እናጣታለን፣ እግዚአብሔርን እናጣዋለን። በተሳሳተ መንገድ ይሄን እንደሆነ ብዙዎች በሚነጉዱበት በሰፊው መንገድ ይሄን እንደሆነ መዳረሻው በእውነቱ አሳዛኝ ነው። ጌታችን ተናግሯል። በማቴዎስ ወንጌል ምዕራፍ 7 ላይ 2 አይነት መንገዶች እንዳሉ ጌታችን ተናግሯል። 2 መንገዶች፣ አንዷ ጠባብ መንገድ ጥቂቶች የሚሄዱባት ግን ደግሞ ወደ ህይወት የምታደርስ፣ ባውን ተጸባብ አንቀጽ በጠባብ በር ግቡ፣ ሰፊ በር ሰፊ መንገድ አለ ይላል። ነገር ግን ብዙዎች ይሄዱበታል፣ መዳረሻው ሞት ነው ይላል። ለምንድን ነው በሰፊው በር ብዙዎች ይሄዱበታል ማለት ምን ማለት ነው? በሩ ሰፊ የተባለው ለምንድን ነው? እውነተኛው ሃይማኖት ጹሙ፣ ጸልዩ፣ ስገዱ፣ ብቻችሁን ከመብላት አካፍላችሁ አንድ እንጀራ ካላችሁ ግማሹን እናንተ ግማሹን ለአንዱ ስጡ፣ ከምትለብሱት ቀዳችሁ ከምትበሉት ቆርሳችሁ አጉርሱ፣ ብቻችሁን አትደሰቱ፣ ስጋችሁን ጎስሙ፣ ፈቃደ ስጋችሁን ተቆጣጠሩ፣ ንጽህናን ገንዘብ አድርጉ፣ እንቅልፍ አታብዙ፣ ጠዋት ለኪዳን ከሰዓት ለቅዳሴ ገስግሱ፣ እረፍት አታብዙ ትላለች። እቺ ጠባብ መንገድ ትባላለች። ጠባብ መንገድ የተባለችው ለስጋ የማይመች ስለሆነ ነው እንጂ ለነፍስ ግን ሰፊ መንገዷ ይሄ ነው። ነፍስ መንገድ አይጠባትም፣ ለስጋ ነው ጠባብነቷ። ሰፊ መንገድ ሰፊ በር አለ፣ በዚያ ብዙዎች ይሄዱበታል አለ። ጾም የማይፈልጉት፣ ጸሎት የማይፈልጉት፣ ትዕግስት የማይፈልጉት፣ ጽድቅን የማይፈልጉት፣ ስጋቸውን መግዛት የማይፈልጉት ይነግዱበታል አለ። ስለዚህ ክርስቲያኖች መንገዱን ለይቶ መጓዝ ያስፈልጋል። ኤርምያስ በምዕራፍ 6 ቁጥር 16 ላይ የቀደመችውን መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ ይላል። የቀደመችው መንገድ ማለት ከእግዚአብሔር የተገኘችው ሃይማኖት ማለት ነው። ሃይማኖት ሰው አይሰራውም። ሰው የፈጠረው ወይም ሰው የሰራው ቲዮሪ አይደለም። ሃይማኖት በምንም መንገድ ይሁን ሰው ከሰራው ሃይማኖት ሊሆን አይችልም። ሃይማኖት ከእግዚአብሔር የተገኘ እግዚአብሔር ለወዳጆቹ የገለጠው እኛ ደግሞ የምንሄድበት መንገድ ነው። የተቀበልነው የምንሄድበት ይሄንኑ መንገድ ደግሞ ለልጆቻችን አሳይተናቸው የምናልፍበት ነው። የሃይማኖት ዓላማ ይሄ ነው። እኛ እንቀበላለን፣ መንገዱን እንጠብቃለን፣ ቀኝም ግራም ሳንል ቀጥ ብለን እየሄድን ከዛ በኋላ ደግሞ ለልጆቻችን ያን መንገድ አሳይተናቸው በዚህ ሂዱ ብለናቸው እኛ መንገዳችንን እናጠናቅቃለን በሞት። እዚህ ላይ በእውነቱ ከባድ ችግር አለ። አብዛኛው ሰው መንገዱን በደንብ አያውቀው፣ ለማወቅም አይጠይቅም። ሌላ ተራ ሌላ ምድራዊ ነገር የሚጠይቅ የሚያነብ የሚጽፍ የሚሰማ ሚዲያ ላይ የሚያይ ምን የሚል ነው አብዛኛው ሰው። የእግዚአብሔርን እውነተኛውን መንገድ ግን የሚያውቀው ሰው በጣም ጥቂት እየሆነ ተቸግረናል። ታዲያ ይሄ ያሰጋል። መንገድ አላዋቂዎች የት እንደሚደርሱ ያሰጋል። ጉዞው እንደው አይቀር። ጉዞው በእጃችን አይደለም። በነገራችን ላይ በእጃችን አይደለም፣ በእግዚአብሔር እጅ ነው። አምና 2017 ነበረ፣ በቃ አለቀ። ተጉዘን ዘለን የተገኘን አሁን 2018 የዛሬ ዓመት ደግሞ ዘለን 2019 እንገናኛለን። በእኛ እጅ አይደለም ጊዜ። ስለዚህ ሁላችንም መጓዛችን ግዴታ ነው።
ግን በትክክል መንገዱን አውቀን መጓዝ ደግሞ የኛ ኃላፊነት ነው። ምክንያቱም እኛ በመኪና እንደሚጓዝ አይደለንም። የህይወት ጉዞ፣ ሃይማኖታዊ ጉዞ በመኪና፣ በአውሮፕላን፣ በባቡር፣ በመርከብ እንደሚካሄድ አይደለም። እንደዛ ከሆነ ካፒቴኑ ካወቀው፣ ሾፌሩ ካወቀው በቂ ነው። እኛ ግን ክርስቲያኖች የሃይማኖት ጉዞ እንደ እግር ጉዞ ነው። እንደ እግረኛ ጉዞ ነው። ቀጥ ብሎ የሚሄዳለ፣ እንዲህ የሚታጠፋለ፣ እንዲህ የሚታጠፋለ፣ እያረፈ የሚሄዳለ፣ ፈጥኖ የሚሄዳለ፣ የሚሮጣለ። በትዕግስት እንሩጥ፣ ወደፊት ያለውን በትዕግስት እንሩጥ ይላል ቅዱስ ጳውሎስ። ፈጥኖ ለምናኔው፣ ለሰማዕትነቱ፣ ለምጽዋቱ፣ ለጽድቁ የሚሮጣለ። እያንቀላፋ 3 ቀን ከአንዱ 4 ቀን እያደረ ምናምን የሚሄዳለ። እንደ እግረኛ ጉዞ ነው የሃይማኖት ጉዞ እንጂ የሆነ አንድ ካፒቴን አይወስደንም። እንደዛ ቢሆንማ ማን እድላችን። ስለዚህ እግረኛ መንገዱን ጠንቅቆ ማወቅ አለበት። አሁን ሰው አዲስ አበባ የሚሄድ የትም ወደ ግራም ወደ ቀኝ የሚሄድ ሹፌር ነው መናኸሪያ መግባት ነው እንጂ የማርቆስን መንገድ አላውቀውም፣ የጎንደርን መንገድ አላውቀውም፣ የአዲስ አበባ መንገድ፣ የድሬዳዋ የሶማሌ መንገድ አላውቀውም ምናምን ብሎ ጭንቀት የለም አይደል እንዴ? ሹፌሩ ነው የሚያውቀው። እኛ ምን ቸገረን? የት ነው የገሌ መኪና ሄዶ ግብት ነው መንገዱን ታውቀዋለህ የሚል እንኳን ጥያቄ አንጠይቅም። ኦልሬዲ እንደሚያውቀው እርግጠኞች ስለሆን። የሃይማኖት ጉዞ እንደዚህኛው እንደ ትራንስፖርቱ አይደለም፣ እንደ እግር ጉዞ ነው። የእግር ጉዞ ተጓዡ ሰውየው መንገዱን ማወቅ አለበት። ካልሆነም በትክክል መንገዱን የሚያውቁ ሰዎችን ማግኘትና መከተል ያስፈልጋል። ለዛ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት እኛ ኦርቶዶክሳውያን የቀደሙ አባቶቻችን የቀደሙ እናቶቻችን ሙጥኝ ብለን ስማቸው ካንደበታችን ገድላቸው ድርሳናቸው ከእጃችን የማይጠፋው እነሱ መንገዱን በትክክል ያውቁታል። በየገድላቸው የመንግስተ ሰማያት ፍኖተ ካርታ አለ። እነሱ መንገዱን ጨርሰውታል። ስለዚህ እንዴት እንደሄዱ እነሱ ስለሚያውቁ እነሱን እንከተላለን። ሃይማኖቱን ያላወቀ ሰው የት እንደሚደርስ ግራ ነው የሚገባው። ደግሞ ያሁኑ ዘመኑ የሚከፋው በየእጃችን ስለሆነ መንገድ መሪው በየስልካችን፣ በየኮምፒውተራችን፣ በየቴሌቪዥናችን፣ በየአቅጣጫው ሚዲያ ኑ ወደኛ ሁሉ መምህር፣ ሁሉ ሰባኪ፣ ሁሉ መካሪ፣ ሁሉ አንቂ፣ ሁሉ አስተማሪ ስለሆነ በእውነቱ ማንን እንደምንከተለውም ግራ ይገባል። ክርስቲያኖች ተጠንቀቁ። አሁን ከባድ ዘመን ላይ እየደረስን ነው። ከስከዛሬው ትንሽ ደግሞ አንድ እርምጃ ወደ ከፋ ያሉ ሰዎች እየመጡ ነው። እንወቅላችሁ እኛ መንገዱን አግኝተነዋል በዚህ በዛ የሚሉ የኛ ሰው ደግሞ ፊት መንገዱን ስላላወቀ መንገድ መሪውንም አያውቅም። አብዛኛው ሰው እኮ እንዴ መንገድ ማወቅ አንድ ነገር ነው። ካልሆነ እንኳ መንገድ መሪውን ማወቅ መንገድ መሪውንም ያላወቀ ሰው ገደል ገብቷል። ያገኘነው የሚጎትተው ና በዚህ ሲለው ሌባ አሁን ድሮ ጊዜ አሁን ይሄ አይነት ሌብነት ተቀይረዋል። ሌቦች በጣም አብዴት ያደርጋሉ የስርቆት ስልታቸውን። እንደዚህ እንደ ቴክኖሎጂ ነው የሚያሳድጉትና የድሮ ጊዜ ሌቦች ከተማ አካባቢ ያሉ አታላዮች እንደ ዛሬው አልነበሩም። መንገድ ጠፍቶብህ ነው ና በዚች ምናምን ብለው መንገድ አሳይ መስለው ነበር የሚዘርፉት። የሆነ ነገር በጣም ቀላል እና የዋህ ሰው እንኳን የሚፈታው ቲዮሪ ፈጥረው እዚህ ጋር ገንዘብ እየተሰጠ ነውና ና እዚህ ገንዘብ ትቀበላለህ፣ ግን ገንዘብ ካለህ እኔ ላይ ያዝልህና ተቀበለህና ምናምን የሚባል ማለት ነው። ከዛሬ 10-20 ዓመት በፊት እንዲህ ያሉ አታላዮች ነበሩ ከተማ አካባቢ ይገጥሙ የነበረው። መናኸሪያ አካባቢ ምናምን እንደዚህ ኑ በዚች እያሉ መንገድ የሚያሳስቱ። አሁን ሌቦቹ እጅግ ረቀዋል። እንደው በድራማ መልክ በትክክልም በሚዲያ እንደምታዩት የሚሰርቁበት ስልትና መንገድ በጣም አደገኛ ነው። ልክ በሃይማኖት በኩል የሚያታልሉት የሚነጥቁትና ከእውነተኛው መንገድ የሚያወጡት በዚያው መጠን አድገው መጥተዋል። አሁን አድገው መጥተዋል። እንደ ድሮው ኢትዮጵያ ክርስቲያን መታደስ አለባት፣ ተሐድሶ ያስፈልጋታል፣ ቅዱሳን አያማልዱ ምናምን ኖ፣ እንደዚህ አይደለም። ሌላ ብዙ መንገድ እየመጣ ነው። ሰው ሲቸግረው በገንዘብ አሳበው፣ ሰው ሲያመው በጤና አሳበው፣ በስነ ልቡና አሳበው፣ በቢዝነስ በእድገት በእውቀት በስልጣኔ በዘመናዊነት አሳበው በጣም ብዙ የሚያማምር የሚመስል
የሰይጣን መንገድ ከፍተው ኑ በዚህ ተጓዙ የሚሉ ሰዎች እየበዙ ነው። አሁን በትክክል እየመጣን እዚህ ቤት ወይም በየቤተ ክርስቲያኑ እውነተኛውን መንገድ ካልተማርን አትጠራጠሩ የትም እንገባለን። ጌታችን ምንድነው ያለው ሲያስጠነቅቀን? በመጨረሻው ዘመን ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ የምትሃት ተአምራት ያደርጋሉ። ምን ማለት ነው? የተመረጡትን ሃይማኖታችን እናውቃለን የሚሉትን ካህን የሆኑትን ጭምር የሚያሳስቱ ሰዎች መጥተዋል አለ ጌታችን። ይሄን እኮ ነግሮናል አስቀድሞ የተመረጡትን እንኳን። ስለዚህ የተመረጡትን የሚያስቱ ከመጡ እንደው ያልተመረጠው ምን ሊሆን ነው? ያ ማለት በትክክል ሃይማኖቴን አውቄዋለሁ የሚለውን እንኳን መሸወድ ማታለል ከቻሉ ሃይማኖትን የማያውቀውም ቢያገኙት በእውነቱ የት ሊያደርሱት ነው? ስለዚህ ክርስቲያኖች እንዲያው ዕድሜ ልካችን ይህን የሃይማኖት መንገድ ሳናውቀው ዛሬም አላውቀውም ነገም አላውቀውም እያልን ከቀጠልንላቸው ለእኒህ ሰዎች በጣም ተመቻቸው። መንገድ መሪውም አለ ቤተክርስቲያን ኑ፣ ፍኖተ ካርታው አለ መጽሐፍ ቅዱሱ ገድለ ቅዱሳኑ ኑ ተማሩ፣ ማስተማሪያውም አለ መምህሩም አለ። የጠፋው ተማሪ ነው። እኛ የተቸገርነው የጠፋው ተማሪ ነው። መጥቶ የሚማር የለም። አሁን ግን ግድ የሚሆንበት ዘመን ላይ ደርሰናል። መጥቶ አይደለም ልጆቹ፣ አይደለም ወጣቶቹ፣ አይደለም ህፃናቱ፣ ወላጆች ትልቁም ትንሹም ወንዱም ሴቱም እንዲህ 40 ደቂቃ አይደለም እንዲህ 50 ደቂቃ አይደለም ቁጭ ብሎ ደብተሩን ይዞ ሃይማኖቱን መማር ግድ የሚሆንበት ጊዜ ላይ ደርሰናል። ይሄን መንገድ ማወቅ አለዛ ያገኙ ወደ ፈለጉ ይነዱናል። ሰይጣን በነገራችን ላይ ሲያታልል ቅዱሳኑ ሲፈትናቸው እንዲህ አሳምሮ ነው። እና አንዱን ደግ የእግዚአብሔር አገልጋይ መናኝ መጀመሪያ መጣና ሰላም አለው። እንዴት አለ አንተ ቅዱስ የእግዚአብሔር ሰው ምናምን አለና ሸነገልና እኔ ይገርምሃል እንዴው ትቼው መመነን ነበር የምፈልገው እንዳንተ ግን አንዲት ልጅ አለችኝ፣ በጣም ብዙ ሀብት አለኝ፣ ትልቅ ቤተ መንግስት የሚያክል ገንዘብ አለኝ። ይሄን ለማን አወርሰዋለሁ? ቢያንስ ልጅን አንድ የሚያገባልኝ ሰው ባገኝ እኔ ትቼው ምን ነበረ በእውነቱ። ወይም ደግሞ እሞትበት ቀን ደርሷል ልሞት ስለሆነ ምናምን ይለዋል። ኋላ አይ ታዲያ ምናምን ሲል እንደው አንተ ብታገባት አለው። እንዴት ይሆናል? እኔ መናኛ አይደለሁ እንዴ? መነኩሴ አይደለሁ እንዴ? ችግር የለውም እኮ ያችን ሴት ሊያገባ ምናምን ተዘጋጅታ ተኳኩላ እሱም ልብሱን ለብሶ ሲሄድ ድንገት ነፋስ መጣና ሽው አድርጎ ንቅልቅል አድርጎ ሲያጠፋው ብንን ሲል ራቁትን እዚያ ገዳም ላይ ነው ያለው እንደተኛ። ለካ ሰይጣን ነው ሞትኩ የሚለው ሰይጣን። ቤተ መንግስቱ የውሸት፣ ልብሱ የውሸት፣ ሰርጉ የውሸት፣ ሞቱ የውሸት፣ ህይወቱ የውሸት። ሰይጣን ሲያስት በትክክል አስመስሎ ነው፣ አይሸወድም። እኒህ ተንኮለኞች እንደሚሰሩት አርቲፊሻል ዕቃ በቀላሉ የሚሸወድ ከካርቶን እንደሚሰራው ጫማ እንዳይመስላችሁ። ዋናውን አስመስሎ ነው። ማንም አይነቃም። በምንም መንገድ በመንፈሳዊነት በቅድስና ብቻ ነው የሰይጣንን መንገድ ቅዱሳን የሚለዩት። ከዛ በኋላ እያለቀሰ ሌላም ስህተት አምጥቶ ደግሞ እንዲሁ አስቶት ነበረ ያን አባት እና ብዙ በፈተና ፈትኖት መጨረሻ ላይ እግዚአብሔር አልቅሶ ምሕረት አድርጎለታል። እና አሁን ሰይጣን እንደ የድሮዎቹ መናፍቃን መንገድ ቀይሮ የድሮዎቹን ከሃዲያን አሳቾች መንገድ ቀይሮ አሻሽሎ የአሁኑ ማህበረሰብ ስነ ልቡናው ምን ይመስላል፣ ምን ብንለው ሊሰማ ይችላል ብሎ አመቻችቶ በአዲስ መልክ ስለመጣ የምንከተለውን ሃይማኖት በትክክል ማወቅ ያስፈልጋል። መንገድ የተባለው እባክህ መንገድህን አሳየኝ አለ ሙሴ። ስለዚህ ክርስቲያኖች እግዚአብሔርን መንገድን አሳየ ብሎ መጸለይ አንድ ነገር ነው። እየመጣችሁ ደግሞ ከካህናቱ ከአባቶች መማር ግዴታ ነው። በዚህ ዘመን በተለይ ልጆቻችሁን ማስተማር ግዴታ ነው። ሊቀሰቀስ የማይገባው ነው ከዚህ በኋላ። ምክንያቱም ልጆቻችንን ባንዴ የሚያጠፋ አይነት መንገድ እየመጣ ነውና ሃይማኖት መንገድ ስለሆነ መንገደኛ መንገድ ሳያውቅ ከሄደ ገደል ሊገባ ይችላል፣ ጫካ ይገባል፣ ሌባ ቀጠቅጠዋል፣ ወንበዴ አውሬ ይበላዋል፣ ከሚፈልገው አይደርስም። ከንቱ ነገር ስለሆነ የምናምነውን ሃይማኖት እባካችሁ በ21ኛው ክፍለ ዘመን ሰው እንዴት የሚያምነውን ሃይማኖት አያውቅም? ምን ማለት ነው?
ሙሴን ያህል ታልቅ ሰው እባክህ መንገድህን አሳየኝ ሲል እኛ ማን ስለሆን ነው እኔ ሃይማኖቴን እንኳን አላቅም ምናምን እያል አለማወቃችን እንደ ጀብዱ በየሚዲያው የምናወራው በየመንገድ የትም ቦታ ሰው ሁሉም ሰው እንደዛ ነው የሚሄድ። ሃይማኖቴን እንኳን እንደ ቀላል ነገር ሌላ አለን ከሃይማኖት ውጭ መንግስተ ሰማያት የሚያስገባ ሌላ መንገድ አለ? አንዲት እኮ ናት። አንዲት ግን ደግሞ ቅን መንገድ እስመርቷት ፍናዋት ለእግዚአብሔር ጻድቃን ያውርጎን ጻድቃን ናቸው የሚሄዱበት ኃጥአን ግን አይሄዱ ይሰነካከሉበታል ይላል። ስለዚህ ይህም መንገድ ማወቅ ያስፈልጋል። ይህም መንገድ ማወቅ ያስፈልጋል። መንገድ አጣባሚዎች፣ መንገድ አሳሳቾች ተመሳሳይ ብሎክ ተመሳሳች መንገድ ሰርተው እየጠበቁ ነው ክርስቲያኖች በተለይ ልጆቻችንን ለመቀበል። ስለዚህ አሁን የሚያስብ ወላጅ ልጆቹን ሰብስቦ ቤተ እግዚአብሔር ማምጣት ነው። አስተምሩልኝ እንኩ ማለት ነው። አለዛ አደገኛ ነው። ስለዚህ መንገድ የተባለው ሃይማኖት ነው። ምግባር መንገድ ተብሎ ይገለጻል። ሕይወታችን መንገድ ተብሎ ይገለጻል። መጽሐፍ ቅዱስ መንገድን በብዙ መንገድ ይገልጻል። ራሱ ክርስቶስ እኔ እውነት መንገድም ሕይወትም ነኝ ብሏል። እሱን ተወላዲ ወልድ ቅዱስ ካላን አብና መንፈስ ቅዱስን ስለማናውቃቸው ከአብ ከመንፈስ ቅዱስ አንዱ ስለሆነ ከሶስቱ አካላት አንዱ ስለሆነ ወልዱን ማወቅ ራሱ ምስጢረ ሥላሴ ነውና እኔ መንገድ ነኝ ብሏል። ይሄ ሃይማኖት ነው። ደግሞ መንገድህን አቅና፣ መንገድህን አስተካክል፣ መንገዳችሁ ጠማማ ነው እያለ የሚገልጽበት መንገድ አለ። ምግባራችንን ነው። የተስተካከለ ምግባር የሌለው መንግስት አይገባም። ቀና ሃይማኖት በጎ ምግባር ያለው መንግስት ሰማያት ይገባል። ሁለቱም መንገድ ተብለው ይጠቀሳሉ በመጽሐፍ ቅዱስ። ቀና ሃይማኖት በጎ ምግባር የሌለው ደግሞ መንግስት ሰማያት ሊገባ አይችልም። ከሁለት አንዱ ከተጣመመ ራሱ አያስገባም። ወይ ሃይማኖታችን ጠማማ ከሆነ በምግባር ብቻ አንገባም፣ ምግባራችንም ጠማማ ከሆነ በሃይማኖት ብቻ አንገባም። ሃይማኖታችንም ምግባራችንም ቀጥ ያለ መሆን አለበት። መጽሐፍ ቅዱስ መንገድ እያለ ሁለቱንም ይጠቅሳል። ለዚህ መንገዳችን ደግሞ እግዚአብሔር ሁልጊዜ አለ ከፊታችን። ኖን ማህቶት ለእግሬ ሕግከ ብርሃን ለፍኖቴ። ንጉሥ እግዚአብሔር ሆይ ሕግህ፣ ትእዛዝህ፣ ትምህርትህ ለእግሬ መብራት ለመንገዴም ብርሃን ነው። ግን ስንመጣ ነው ክርስቲያኖች ሕጉን ስንማር ነው። ይሄ ሕጉን ለሚማሩ ነው። ይሄ እሱን ለሚያውቁት ነው። እዚህ ለሚመጡ ነው። ሻማውን ለሚለኩሱ ጧፉን ለሚለኩሱ ነው እንጂ አለዛ መብራት ቢኖርም እኮ መብሪያ ማጥፊያውን ካልነኩት አይበራም። ቅዱስ ዳዊት እግዚአብሔር ለእግራችን መብራት ለመንገዳችን ብርሃን እንደሆነ ነግሮናል። ለምግባራችንም ለሃይማኖታችንም ብርሃናችን እሱ ነው። ግን መምጣት አለብን። እዚህ መምጣት አለብን። እንዲያበራልን መጠየቅ አለብን። መብራቱን ችቦውን በእጃችን መያዝ አለብን። ወይም እንደ ኤሌክትሪክ ከሆነ ማብሪያ ማጥፊያውን መንካት አለብን። በጸሎት በሃይማኖት በምግባር። ይህ ካልሆነ ግን ትንሽ ያስቸግራልና ምእመናን እንድታስቡበት ለማሳሰብ ነው። በዚህ ዘመን ኦርቶዶክሳዊ ሰው ሆኖ ልጆቹን ከትምህርት ሃይማኖት ውጪ ከነገር ሃይማኖት ውጪ ከቤተክርስቲያን ውጪ የሚያሳድግ ሰው ካለ ሰው እያሳደግኩ ነው ብሎ እንዳያስብ፣ ከንቱ ድካም ነው። እንኳን ያለ ሃይማኖታዊ እውቀት አሳድገናቸው በሃይማኖት ያደጉትንም ለመጠበቅ ንቃት ይፈልጋል። ስለዚህ ነቢየ እግዚአብሔር ሙሴ እባክህ መንገድህን ግለጽልኝ እንዳለ እኛም መንገዱን ሃይማኖቱን አውቀን ልጆቻችንንም አስተምረን በቀናች ሃይማኖት በበጎ ምግባር ጸንተን መንግስቱን እንድንወርስ አምላካችን ይፍቀድልን። ይቆየን።